ወንድማችን ከአሜሪካ ሰርግ ለመደገስ ገንዘብ ልኮ ነበርና ያም ገንዘብ ካነሰ እንደሚጨምርልኝና ብዙ ነገሮችን እንደሚያደርግ ቃል ገብቶልኛል እና በዛ መሰረት ደግሞ እኔ ዛሬ ያሉት አዲስ አበባ ተገኝቻለሁ። የአብርሃምና የኤርሜላ ሰርግ ለመደገስ የምታዩት አዳራሽ ይሄን የሚያክል ግዙፍ አዳራሽ የሚያምር አዳራሽ ለአብርሽና ለኤርሜላ ሰርግ የተዘጋጀ ነውና እዚህ ጋር ነው የፎቶ ፕሮግራሙ የምናደርገው። ውስጥ ላይ ደግሞ እንግዲህ ይህ ቆረሳ ምናምን እናደርጋለን። ኤርሚም እና አብርሽ እንደምትወዱ ተስፋ አደርጋለሁ። ወንድሜ ይሄን ቪዲዮ እንደምታየው ደግሞና እንደምትወደው አውቃለሁ። አብርሃም ከስቤት መቼ እንደሚወጣ አናውቅም። በእርግጥ ምክንያቱም ያው የህግ ነገር ነው። ከመቼ እንደጠራ ስለማናውቅ አብርሃም ከስቤት እንደወጣ የመጀመሪያ ብዙ ነገሮች ሽማግሌው መላክ ነው። ሩታም የሩታ እህቶችም ወንድሞችም እስር ቤት ትገባላችሁ። በጣም ብዙ የሚረብሹ ሰዎች አሉ፣ ሰርግ ላይ መጥተው አንዳንድ ሰዎች አሉ። ከዛ ማለት ደግሞ ወንድሞቹ አንዶቹ ዋነኞቹ ናቸው እና ለነሱ መፍትሄ አለ። ሙሉ ጥበቃ ተዘጋጅቷል እነሱ ወደዚህ እንዳይመጡ። ምክንያቱም ሙሉ እዛ ሰርግ ብቻ ሳይሆን ለአብርሃም ለኤርሜላ ጥበቃ አዘጋጅተናል። እንዳያችሁት ወጠምሻዎች አሉ። ከበራችሁ እኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ዛሬ የምገኘው አዲስ አበባ ነው። እንዳያችሁት የመጀመሪያው ቪዲዮ አንድ ወንድማችን ከአሜሪካ ሰርግ ለመደገስ ገንዘብ ልኮ ነበርና ያም ገንዘብ ካነሰ እንደሚጨምርልኝና ብዙ ነገሮችን እንደሚያደርግ ቃል ገብቶልኛል እና በዛ መሰረት ደግሞ እኔ ዛሬ ያሉት አዲስ አበባ ተገኝቻለሁ። የአብርሃምና የኤርሜላ ሰርግ ለመደገስ አዲስ አበባ ነው ያለሁት ከወንድማችን ጋር መተባበር እና አብርሽ በእርግጥ ትናንት አይታችኋል፣ አንድ ነገር ተፈጥሯል። ፖሊስ ጣቢያ ገብቷል እና በደውዬ ደግሞ እንደይፈታ ነግረውኛል። ተፈቶ ወደ አዲስ አበባ እንደመጣ ቃለሁ። ስለዛ መጀመሪያ እዚህ ያሉትን ነገሮች አስተካክዬ ከቡታጀራ ከመጣ በኋላ ፕሮግራሞቹ እዚህ እንዲሆኑ ያርኩ ያሉት እኔ ጠዋት ነው ከቡታጀራ ወደዚህ የገባሁትና አሜሪካ ካለው ወንድማችን ጋር እያወራ ነው እና እሱም ለሰርጉ እንዳይመጣና ብዙ ነገሮች እንደሚያደርግ ቃል ገብቶልኛል እና ይሄ 500 ሺህ ብር ከሚመለስ አብርሃም ከሄርሜላ ጋር ሰርግ ተደግሶበት ቢጋቡ ይሻላል ባይ ነኝ። እንደገና ደግሞ ከአቤል ጋር ወርተናል፣ ከብሩክ ጋር ከሁሉም ሰው ጋር ወርተን ተስማምተናል ሁላችንም። አንዳንድ ሰዎች አልሰማም ያሉትና የነሱ መስማማት አልሰማት ደግሞ አሳሳቢ ነገር አይደለም። ስለዛ ከቡታጀራ እዚህ ቢደገስ ይሻላል ብዬ ነው። ምክንያቱም ቡታጀራ ላይ ብዙ ነገሮች አሉ ማለትም ያው ብዙ የመጠበቁ ሰዎች አሉ። ሁሉም ደስተኛ አይሆኑም እዛ ያሉት ሰዎች አብዛኛው ሰዎች እና ግን ደግሞ ሰርጉ አዲስ አበባ ከሆነ የተሻለ ነገር እንትን ይባላል እና ደግሞ ሲቀጥል ደግሞ ሽምግልናም አለ። የሽምግልናው ፕሮሰስም ልጁ ገንዘቡ ሙሉ ለሙሉ እንደሚችልና አብዛኛው ነገሮች ሙሉ ለሙሉ እሱ እንደሚሸፍን ተናግሯል። ከአብርሽና ከኤርሜላ የሚጠበቀው እነሱ ሱፍ አድርገው መምጣት ብቻ ነው ሁለቱም ማለት ነውና እዚህ ያሉትን ዛሬ አዳራሹን ፕሮግራም እና አዳራሽ ምክንያቱም አሁን የሰርግ ወር ስለሆነ አዳራሽ ቀደም ተብሎ ነው ቀን የሚቆረጠው። ዛሬ እንደሚታወቀው ሰኞ ነው። ዛሬ ሰኞ ስለሆነ እስከ እሑድ ድረስ ደግሞ ሽማግሌ የሚገባበትን ነገር እናመቻቻለን። ከእሑድ ሽማግሌ ከገባ በኋላ አብዛኛው ነገሮች ቶሎ ይሄ እንትን ካለቀ በኋላ ኦልሬዲ ይሄ ጾም ከወጣ በኋላ ነገሮች እንትን እንዲሉ እናደርጋለን። ምክንያቱም ያለበት የገና ጾም ስለሆነ ብዙ ነገሮች አይመቹም። ስለዛ በጾም ደግሞ ሰርግ ስለሌለ ጾም ሊፈታ ትንሽ ቀን የቀረው እና አብዛኛው ጊዜ ሁሉ ነገሮች የቬሎም ሆነ የፎቶም የምን ነገር አሪፍ ቦታ መሆን ስላለበት ገና ካሁኑ ነው አብዛኛው ነገሮች ኦርደር ማድረግ ያለብን እና ኦርደር ማድረግ ስላለብን ነው ቀደም ብዬ አዲስ አበባ የገባሁት እና ዛሬ የሽምግልና ፕሮግራም እንዳልኳችሁ በተቻለ መጠን ተፋጥኖ ወንድማችንም ከአሜሪካ መምጣት ካለበትም ከአሜሪካ ይመጣል እና ይመስለኛል እንደውም ትኬት እየፈለገ ያለው እሱ ራሱ ወደ ኢትዮጵያ ሊገባ ለዚሁ ፕሮግራም ማለት ነውና ሽማግሌውንም እኔ እሄዳለሁ ነው እያለ ያለው ወንድማችን እና በዚሁ አጋጣሚ ወንድማችን ይሄ ቪዲዮ የምታዩ ከሆነ በጣም እናመሰግናለን፣ በጣም እናከብራለን ወንድሜ እና ትንሽ አብርሽ ያው ደስታው እንዳወራኩ ደንግጠሃል። መታሰሩ ተታስሯለች ግን ደግሞ ይፈታል። ቃል መገባላችሁ ነገር ታስሮ አይቀርም ይፈታል እና ብዙ ነገሮች አሉ እና ሁላችንም በዚህ ደስተኛ ሆነን በወንድማችን ሰርግ ላይ ሁላችንም ወገባችን አስረን እንትን ማለት አለብን እንጂ ሁሉም እዚህ ጋር ተነጣጥሎ አብርሃም ስላገባ አብርሃም ወንድሜ በሰዓት እስር ቤት ነው ያለው። ያው ለሱ ባይገባውም በአራት ማታ ታጥሮ ነው ያለው እና ደግሞ መናገር ማለት ትንሽ ይደብራል። ምክንያቱም ጓደኛችሁ እስር ቤት ሆኖ እናንተ እዚያ ቁጭ ብላችሁ አዲስ አበባ ሄዳችሁ ብዙ ነገሮች ለማሳከር ስትሞክሩ የእሱን እስር ማየት ምናምን ነገር ትንሽ የሚደብር ነገር አለ እውነት ስነግራችሁ ማለት ነው እና አብርሃም ከእስር ቤት እንደወጣ ከዛሬ ወርም ይሁን 10 ቀንም ነገም ይሁን ከነገ ወዲያ አብርሃም እንደወጣ
ነገሮች በሙሉ ሽምግልናዎቹ ይሄዳሉ፣ ይጨርሳለን። ኢቨን ደግሞ አብርሃም ሳይወጣ ሽማግሌዎቹ እስከዛ ድረስ አብርሃም የሚቆይ ነገርም ከሆነ ሽማግሌዎቹ ይሄዳሉ። በዚህ ቃል ገባላችሁ። አብርሃም እንደወጣ ደግሞ አዲስ አበባ መጥቶ የሚሆነው ሰርጉ መደገስና መደገስ ብቻ ነው። ምክንያቱም አብርሃም በሰዓት በጣም ብዙ ጭንቀት ውስጥ ነው ያለው፣ በጣም ብዙ ነገሮች ውስጥ እና ደግሞ በሰዓት ደግሞ ኦልሬዲ ሚስት እያሳሰረችም ሆነ ምንም እያለች አብሮ የሚዘልቅ ምክንያት የለም። አንዳንዴ የውስጥ መፈላለግ አለ። ሰውን እኮ ካልፈለጋችሁት የአብርሃም እውነትም ከአብርሃም ጋር የሁሉ ጊዜ አሳልፋ ቢሆን ኖሮ ለአብርሃም ፍቅር ቢወራት ኖሮ እንደዚህ አታረግም ነበር። ቤተሰብ ገባችኋል ማለት በዚህና ልክ አትሄድም ነበር እሷ በዚህና ልክ ፖሊስ እስከ ማምጣት ድረስ ሩሙ ድረስ እንደዚህ ማድረግ አይጠበቅባትም ነበረ እና ከዛም አልፎ ተርፎ ደግሞ እንደጋ ብዙ ነገሮች አሉ፣ በጣም ብዙ ነገሮች ኢቭን ወንድሞቿ አብርሃም ላይ ሄደው አፍ እስከ መክፈት ድረስ ምክንያቱም ባለቤቱ ያላከበረውን ባለቤቱ አይቀበለውም። ነገ እኮ እቺ ልጅ ከአብርሃም ጋር ብትታረቅ ነገ ወንድሞቿ ድጋሚ አብርሃም ላይ አፍ ሊከፍቱ ነው ማለት እኮ ነው። ምክንያቱም አንዳንዴ ትዳር ማለት ሶስተኛው ወገን የሚጋበት ነገር አይደለም። ኢቭን በትዳር መሀል ልጅ መግባት የለበትም፣ ልጅም ማለት ነው ልጅ ራሱ መግባት የለበትም በትዳር መሀል። ከዛ ባልፎ ተርፎ አማች መግባት ቀርቶ ማለት ነው። አብርሃም እደፋሃለሁ እንደዚህ ያደርግሃለሁ ምናምን ቃሎች ብዙ ነገሮች አሉ። ከዚህ በኋላ ከዛ ይገላገላል። ተገላግሎ ሄርሜላ ጋር ነገር ማስተካከል ብቻ ነው። በዚህ ሰዓት ደግሞ ሁላችንም የአብርሃምን ደስታ ነው የምንፈልገው። አብርሃም ያለበትን ጭንቀት እውነት ስነግራችሁ ሚዲያ ላይ ወጥቶ ባለቀሰ የሆነ ነገር ባለ አይደለም። ወንድ ልጅ በጣም ስቃይ ያለበት ወንድ ልጅ አያለቅስም። ሞር ከዛ በላይ ሲብስበት ነው የሚያለቅሰው። አብርሃም ብዙ የማይታዩ ብዙ ቀናቶች አሉት፣ ብዙ ሌቶች አሉት የሚያለቅስበት ሌቶች፣ እኛ ጓደኞች የምናውቀው ታሪኮች ማለት ናቸው። እና አቤልም እንደዛ ሲሆን አቤልም ከዛ በጣም ስሜታዊ ነው ሲናገር ያን ነገር ስለሚያውቅ ነው። ሁላችንም እንደዛ ነው ስንናገር ያን ነገር ስለሚያውቅ ነው። በጣም ተፈትኗል። በዚህ በጣም ስለተፈተነ በእርግጥ ትናንትና በጣም ብዙ ደግ ጊዜዎች አብሯቸው ነበሩ። በጣም ብዙ ነገሮች ነበሩ። እውነት ስነግራችሁ ትዳራቸው ቢመለስ እና ነገር ቢል ለሷ እውነት የምትሆነው ሰው ብትሆን ሁላችንም ደስተኛ ነን። ምክንያቱም የወንድማችን ደስታ ስለምፈልግ ብቻ ማለት ነው። እና በዚህ ሰዓት ደግሞ የወንድማችን ደስታ እየሆነች ያለችው ሄርሜላና ሄርሜላ ብቻ ነች። እናም ለዛ ነው ያለምንም እንትን አዲስ አበባ መጥቼ የአብርሃምን ሰርግ ለመደገስ ሽር ጉድ እያልኩ ያለሁት። ዛሬ እንዳልኳችሁ የመጀመሪያው ነገር ኦርደር የምናደርገው የአዳራሹን ኪራይ ነው። ምክንያቱም የሰርግ ወር እንዳልኳችሁ ሰርግ ወር ስለሆነ ብዙ ጊዜ ስለሚል ዛሬ አዳራሹን ኪራይ እንዳደረግ ከዛ በኋላ በሳይዙ አለ የተባለ ቦታ ሱፍ እናያለን፣ አለ የተባለ ፎቶ አንሺ እናያለን፣ እንትን ኦርደር እናደርጋለን በየእንትኑ። መጀመሪያ ግን ኦርደር ነው የምናደርገው፣ ቀኑን አንነግራቸውም። ምክንያቱም የሽማግሌው ነገር የእሷ ቤተሰቦች ለሽማግሌ ከወር በኋላ ይቅጠሩ፣ ከ15 ቀን በኋላ ይቅጠሩ፣ ምንም ነገር ስለማናውቅ መጀመሪያ ዙር ሽማግሌ በዚህ ሳምንት ይገባል ብዬ ቃል ገባላችኋለሁ። የመጀመሪያ ዙር ሽማግሌ በዚህ ሳምንት ስለሚገባ እስከዛ ደግሞ ወንድማችን መውጣት አለበት። ወንድማችን ከእስር ከወጣ በኋላ አብርሃም ከእስር ቤት መቼ እንደሚወጣ አናውቅም በእርግጥ ምክንያቱም ያው የህግ ነገር ነው። መቼ እንደሚወጣ ስለማናውቅ አብርሃም ከእስር ቤት እንደወጣ የመጀመሪያ ዙር ምናገር ሽማግሌውን መላክ ነው። ሽማግሌውን ከላክም በኋላ በዙ ተጋብተው ቆንጆ ልጅ ወልደው ጫጉላ ሽርሽራቸውን ወይ ፓሪስ ወይ ለንደን ነው የሚያደርጉት። ያ ነው የምነግራችሁ። እንደ በፊቱ ዱባይ አይደለም የሚደረገው፣ አውሮፓ ሀገር ነው ጫጉላ ሽርሽሩ የሚሆነው እና ከዛ ሁሉ የሚቀርበው ደግሞ የአብርሃም ነፃ መውጣት ብቻ ነው። በዚህ ሰዓት እስር ቤት ነው ያለው። በጣም የሚከብድ ነገር ነው ማለት ያው ጓደኛዎች ቤት ገብቶ እናንተ አዲስ አበባ መታችሁ ብዙ ነገሮችን ማድረግ ግን ከዛ በፊት ቀድሜ ፕሪ ኦርደር ማድረግ ስላለብኝ ነው። ምክንያቱም አብዛኛው ነገሮች አሉ እዚህ እና በጣም ብዙ የሚረብሹ ሰዎች አሉ ሰርግ ላይ መጥተው አንዳንድ ሰዎች አሉ። ከዛ ማለት ደግሞ ወንድሞቹ ዋነኞቹ ናቸው እና ለነሱ መፍትሄ አለ። ሙሉ ጥበቃ ተዘጋጅቷል እነሱ ወደዚህ እንዳይመጡ። ምክንያቱም ሙሉ ጥበቃ እዛ ሰርግ ብቻ ሳይሆን ለአብርሃም ለሄርሜላ ጥበቃ አዘጋጅተናል። እንዳያችሁት ወጠምሻዎች አሉ። ምክንያቱም አብርሃም አጠገብ ከደረሱ አብዛኛው ሰዎችንም ምንኛው ነገር እርምጃ እንደሚወስዱ በመጀመሪያ ዙር ደግሞ ከአዲስ አበባ እንዲልኩ ማረገው ነገር አብርሃም ላይ ከዚህ በኋላ የትኛውም ሰው ቢደርስም ሆነ የትኛውም ሰው አብርሃም አጠገብ ቢደርስ እርምጃ ስንወስድ እኛ ተጠያቂ እንዳልሆነን የእጇ ሲባል ነገር የእጇ እናስጠራቸዋለን። ምክንያቱም አብርሃም አጠገብ ቢደርሱ የትኛው ነገር ውሳኔ ለመስጠትም ሆነ ነገሮችን ለማድረግ ተጠያቂ እንደማንሆን ለሕግ እናሳውቃለን። ከዛም በኋላ ደግሞ የልጁ ፕራይቬት የሚባል ነገሮች አሉ፣ ያ ነገሮች አሉ። ሄርሜላ ላይ ሆነ አብርሃም ላይ የእነሱ የኔ የሚያዩት ሰዎች አሉ፣ በጣም ታማኝ የሆኑ ሰዎች። ያን ነገር አመያችተናል እንዳይጋችሁትም ከሆነ ምክንያቱም
በዚህ ሰዓት አብርሃምን ለማጥቃት አብዛኛው ሰዎች ብዙ ነገሮች እያደረጉ ነው ያሉት። አብርሃምንም ሄርሜላንም በጣም ብዙ ነገሮች ኢቭን አብሮ የነበሩት ጓደኞቹም ሆነ በጣም ብዙ ነገሮች አሉ። ነገሮችን በአንድ ሳይድ ተመልክተው ወንድሞቿ የሩታ ወንድሞችም ሆነ የመጀመሪያ አብርሃም ጓደኞችም በዚህ መሀል ቁጭ ብለው እሱን የማጥቃትና እሱን የሆነ ነገር የማድረግ ስራ ነው እየሰሩ ያሉት እና በጣም ብዙ ከለላ አላቸው። ሰርጉም እንዳይበጠበጥ ብዙ ነገሮች እንዳይደረግ በተቻለው መጠን ከህግ አካላት ተነጋግረን ከብዙ ነገሮች ተነጋግረን የተሻለ ነገር እናደርጋለን። አዲስ አበባ የገቡት አንደኛ ምክንያቱም ደግሞ ይሄ ነው። ከቡታጀራ የተሻለ ለአብርሃም ፕራይቬት የሚሆን ለእንትን ነገር ለብዙ ነገሮች መሆን ያለበት እዚህ ነው አዲስ አበባ ማለት ነው እና ለዛ ነው የመጀመሪያ ዋነኛ ምክንያቴ የሰርጉ ምክንያት ብቻ ሳይሆን ለአብርሃም የተሻለ ነገር ለማድረግ ነው። እዚህም ደግሞ አለ ቤቱ ምክንያቱም ከአዲስ አበባ ሲመጡ ሙሽራ ሲሆን ብዙ ነገሮች የሚያስፈልጉት ነገሮች አሉ ሲገቡ ያ ነገሮችን ለማሟላት ነው አዲስ አበባ የመጣሁት እና አብርሃም መች እንደሚፈታ በእርግጥ አናቅም፣ መች እንደሚወጣ አላቅም፣ ከእስር ቤት እንደሚወጣ አላቅም። ግን ደግሞ ቃል ምገባላችሁ ነገር አብርሃም ከእስር ቤት እንደወጣ የሚደረገው የሄርሜላና የአብርሃም ሰርግ ነው። ከዛ በኋላ ጫጉላቸው ደግሞ የሚሆነው ደግሞ ወይ ፓሪስ ወይ ለንደን ነው። እዚህ ሰዎች አላችሁ ማለት ነው፣ ዝባዘንኬ ሰዎች አላችሁ። ሩታም ሆንሽ ቤተሰቦቹም እህቶቹም ወንድሞችሽም ሆናችሁ ስለዚህ ሰርግ ላይ የሆነ ነገር አረጋለሁ ብትሉ ሁላችሁ እስር ቤት ትገባላችሁ። እንደጋ ደግሞ አንድ አለ ወንድምየው ኤፍሬም የምትባል እስካሁን ቁጭ ብለህ እስካሁን ነገር ሳታረግ ዛሬ መተ አሳርቃለሁ እንዲህ ያለው ብዙ ነገሮችን እያበላሸ ነው ያለው። እነ ቡቼም አላችሁ ተዳዩን ነገር ምንም አይመለከታችሁ። በቃ በሰዓት ትዳራቸው የሚደገሰው ሰርጉ የሚደገሰው የአብርሃምና የሄርሜላ ሰርግ ብቻ። እዚህ ሰርግ ላይ አብርሃም የሚሰግድ ላይ እዚህ ሰርግ ላይ እገባለሁ የምትሉ ሰዎች ሩታም የሩታ እህቶችም ወንድሞችም እስር ቤት ትገባላችሁ። ለዚህ ደግሞ ቃል ገባላችኋለሁ። አብዛኛው ሰዎች በሙሉ እዚህ የምታበላሹ ነገር ከሆነ እስር ቤት ትገባላችሁ። ሩታ ከዚህ በላይ ይበቃሻል። በቃ ትዳራችሁ አንድ አብቅቷል። እየመጣሽ እንደዚህ አትበይ። በቃ መሰጋችሁ ደግሞ የሰርጉን ካርድ ማዘጋጀው እኔ ነኝ። የጥሪ ካርድ የማይረሳው ሰዎች እራሱ አላችሁ። እዚህ ጋር በጣም ያፈነግጣችሁ አፋችሁ የምትከፍቱ እንደነ ኤፍሬም እንደነ ቡቼ ኢቭን ያን ሰርግ ራሱ ለማየት እዳስታችሁ። የሰርጉን ጥሪ ካርድ ማዘጋጀው ራሴ ነኝ። በሄርሜላ የተሰጠታለሁ በሁሉም የምሰጠው ራሴ ነኝ። ደጋሹ እኔ እስከሆንኩኝ ድረስ የአብርሃም ሰርግ ደጋሽ እኔ እስከሆንኩኝ ድረስ ማናችሁ አትገኙም ሰርጉ ላይ። እነ ቡቼ ሆናችሁ እነ ኢንተርቴይንመንትም እነማን ናችሁ? ከፈለሽ ሩታ እማተጠብጪ ከሆነ የሰርግ ካርድ ልክልሻለሁ። እህቶችሽ የማይመጠብጡ ከሆነ ምናልባት የመጀመሪያ ባልሽ ደስታሽ ከሆነ የመጀመሪያ ዓመታችሁ ደስታችሁ ከሆነ ካርድ ይላክላችኋል እንጂ መታችሁ በጠብጣለሁ ነጋጋለሁ ብትሉ ምንም አታመጡም። ሰብስባ እስር ቤት ትገባላችሁ። አንቺ አብርሃም ስልክ እንዳስገባሹ ለአንቺ የሚሰራ ህግ አለ። ህግ ለሁላችንም እኩል ነው። አንቺ በምትሰሪው ስራ ሙሉ እስር ቤት ትገቢያለሽ። እስከነ ጭፍሮችሽ ማለት ነው። እስከነ አንቺም ፈረንጁም እነ ኢንተርቴይንመንትም እነ ቡቼም እና ጥቅ እስር ቤት ትገባላችሁ። እንደውም ሰርጉ ሊሆን 2 ቀን ሲቀረው ተጠብጡ ከሆነ ሰርጉ ሲያልፍ 2 ቀን ድረስ ለ4 እስር ቤት ትገባላችሁ። ምክንያቱም አቅማችን ከዚህ ድረስ ማቅማችን እስካሁን ዝም ስለ የነበረው አብርሃም እንዳይደብረው አብርሃም እንዳይከፋው ብለን ነበረ። በዚህ ያለክ ደግሞ እንሄዳለን። ከዚህ ላይ ደግሞ እንሄዳለን። ሰርጉ ይደገሳል ነው በቃ። የአብርሃምና የሄርሜላ ሰርግ እንደግሰዋለን። ሽማግሌውን አብርሃም ከእስር ቤት እንደወጣ ሽማግሌ ልካለን። ከዛም ደግሞ ጫጉላ ሸረሽራቸው ኢሮፕ ነው የሚሆነው። ያንን ሙሉ በሙሉ እኔና ወንድማችን ያለ ከአሜሪካ እሱ ሙሉ ይጨርሳል። ወንድማችንም ከአሜሪካ ገብቶ ሽምግልናውን ይሄዳል። አብርሃም ከእስር ቤት መቼ እንደሚወጣ አናውቅም። ብዙ ነገሮች አሉ። አሁን ደግሞ ማድረግ ያለበት ወደ አዳራሹ እንሂድ እና ቤተሰብ ደርሻለሁ አዳራሹ ጋር። ካሜራማን ስለሌለ ነው ራሴ እየቀረስኩ ያለሁት። እንደ አጋጣሚ ይሄ የምታዩት አዳራሽ ይሄን የሚያክል ግዙፍ አዳራሽ የሚያምር አዳራሽ ለአብርሽና ለሄርሜላ ሰርግ ተዘጋጀ ነውና እዚህ ጋር ነው የፎቶ ፕሮግራም የምናደርገው። ውስጥ ላይ ደግሞ እንግዲህ ይሄ ቆረሳ ምናምን እናደርጋለን። ሄርሜም እና አብርሽ እንደምትወዱ ተስፋ አደርጋለሁ። ወንድሜ ይሄ ቪዲዮ እንደምታዩ ደግሞና እንደምትወደው አውቃለሁ። ሁላችሁም በዚህ አጋጣሚ መልካምታችሁን የገለጻችሁ ለአብርሽ ግለጹላቸው መልካም ምኞታችሁን። እንደዚህ የሚያምር አዳራሽ አዲስ አበባ ውስጥ የሚገኝ አዳራሽ ነውና እስቲ ሁላችሁ መልካም ጋብቻ በሏቸው።